ወሬ ማዋሰድ አሉባልታ ወሬ አንዳውን ወሬ ነው የበዛው እኮ ሐሲድ ምቀኝነት በጣም በስተዋል እኮ በማከላችን ይበስተዋል ይሄ ነው ዛሬ ገደል እየከተተን ያለው አንድ ሰው ላይ መከራ ሲደርስ መጥፎ ነገር ሲመጣ ይደሰታል እኮ ለምን ከተባለ ምቀኛ ስለሆነ ነው ጥሩ ነገር ሲደርስበት ጥሩ ነገር ጓደኛው ሲያመጣ መልካም ነገር ሲመጣ አያስደስተው መጥፎ ነገር ሲመጣ ይሄ እኮ አላህ የነዛ ባህሪዎች ነው ብሎ እኮ ነው አላህ የነገረን የኩፋሩ ባህሪ ነው እናንተ መልካም ነገር ሲያገኛችሁ እነሱ ይከፋቸዋል መጥፎ ነገር ሲያገኛችሁ ደግሞ ይደሰታሉ አንድ ሙስሊም የሙስሊሙ ደስታ ሊሆን ይገባል የሙስሊሙ አንድነት ደስታ ሊያመጣለት ይገባል እንጂ እንዴት አንድ ሆኑ እንዴት ተሰባሰቡ ከከሌ ጋር ለተላይ ይገባል ይሄ ምትል ኮረማ አንተ ትልቅ ሸይጣን ነው ማለት ነው ለምን ለረሱል አለይሂ ሰላቱ ወሰለም በአንድ ሐዲስ ሸይጣን ሰራዊቶች አሉት ይልካቸዋል በየአካባቢው አንደኛው ይመጣል ምን ሰራ ዝሙት አሰራውት ይላል አንተስ ኸምር አስጠጣውት አንተስ ይያለ መጥፎ ይሰራ በቃ ኸይር የለም መጥፎ ነው በቃ አንደኛው ግን ሁለት ወዳጆችን ወንድማማቾች ባልና ሚስት ሊሆኑ ይችላሉ ወዳጆችን አጣልቼ አላይቼ መጣው ይለዋል ምን ይለዋል ሸይጣን ጎበዝ ዛሬን አንተ ስራ የሰራው አንደኛ አንተ ነው አየ የሙስሊም ወንድማማችነት መጣላት መጋጨት የባልና ሚስት መቃረን መጣላት ሸይጣንን ያስደስተዋል ስለዚህ የዚህ አይነት ነገር ደግሞ የሚያስደስተው የሸይጣን ተልእኮ ያለው ነው ማለት ነው ስለዚህ እኛ ሁሉ ጊዜም ወላሂ የሙስሊሙ አንድና እያየን ነው ቅድም ወንድሜ ተናገረ ነበር በየመስክ በየትምህርት